فلا أقسم بمواقع النجوم وإنه لقسم لو تعلمون عظيم إنه لقرآن كريم. Academically Arabic Language Communication for their ተማሪ ነኝ Global Studies International Relation ሰርድ ይር ተማሪ ነኝ ከዛ ያው አላህ የሰው ልጅ የሚባል ነገር መፍጠር ፈለገ አይደል وقال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء የሰው ልጅ አላህ መርሳት ይጀምራል የራሱን ሎካል ህጎች ማውጣት ይጀምራል የተለያዩ ነገሮችን ማምጣት ይጀምራል ሶ አላህ ግን ሲልከን ወደ ምድር አለስቱ ቢረቢኩም ተብለን ነበር ይህን ቁርአን ግን በትክክል ተረድተናል አሁን ባልከው ሴንስ ማለት ለምን እንደወረደ ከየት እንደወረደ ምን ዓላማ ማሳካት ነው ይፈልግ የተረዳነው አይመስልኝም አይደል አቅሙን ፓወሩን አዚዝ ቃዲር على كل شيء መሆኑን የሚያሳይ በማን ወኢላ ثمود اخاهم هودا አንድ ሶስተኛው ቁርአን ሂስትሪ ነው ምን ነው ለዛ ነው አይደል they are evil smarts አይደል ሁለት መልስ ያለው ጥያቄ አንድ መልስ ከሌለው ጥያቄ ነው አብሮ እንትን አድርገው ኮምባይነር ጌጤ ዋና ፐርፐዙ ቁርአን ሲወርድ ሊደበሩ አያቴ ወሊተከረው አልባብ أعوذ بالله من الشيطان الرجيم فلا أقسم بمواقع النجوم وإنه لقسم لو تعلمون عظيم إنه لقرآن كريم في كتاب مكنون لا يمسه إلا المطهرون تنزيل من رب العالمين أفبهذا الحديث أنتم مدهنون وتجعلون رزقكم أنكم تكذبون فلولا إذا بلغت الحلقوم وأنتم حينئذ تنظرون ونحن أقرب إليه منكم ولكن لا تبصرون فلولا إن كنتم غير مدينين ترجعونها إن كنتم صادقين فأما إن كان من أصحاب اليمين فسلام لك من أصحاب اليمين وأما إن كان من المكذبين الضالين فنزل من حميم وتصلية جحيم إن هذا لهو الحق اليقين فسبح باسم ربك العظيم ما شاء الله السلام عليكم ورحمة الله وبركاته ودنا يتكبراتشو تملكاتشوچاچن زاريم الفرقان የተሰኘው መርሃ ግብራችን ከሌላ እንግዳ ጋር ተመልሶ መጥቷል ስለ ቁርአን ምናወራበት ስለ ቁርአን ሚስጥራት ስለ ቁርአን ምንነት ቁርአን ምንድነው ለነሱ ምንድነው ለሰው ልጅ ምንድነው ሚሉትን ሐሳቦች ምናነሳበት ፕሮግራማችን ዛሬም ካንድ ወንድም ጋር ከቅርብ ሰው ጋር ተመልሶ መጥቷል ወንድማችን ስለመጣህ እጅግ በጣም ደስ ብሎናል ኢንሻአላህ እንኳን ደህና ቆያችሁ መርሐባ ለተመልካቾቻችን ራስህን ብታስተዋውቅልን ደስ ይላል ኸይር ሰላም ረህማን ረሂም ሁዘይፋ ሱልጣን ሽፋ ባላለሁኝ ከረንትሊ ተማሪ ነኝ በሁሉም ዘርፍ ተማሪ ነኝ አካዳሚካሊ እንትን Arabic Language Communication for their ተማሪ ነኝ Global Studies International Relation ሰርድ ይር ተማሪ ነኝ የተለያዩ እንቅስቃሴዎች ወጣት አካባቢ እንንቀሳቀሳለን የተለያዩ ደርስ የቅራአት ፕሮግራሞችን እንሞክራለን ማሻአላህ ይሄም ለተመልካቾች ነው እንጂ ለኔ አይደለም ኢንሻአላህ ዛሬ አሪፍ ሐሳቦች ኢንሻአላህ ይያለሁ በያስባለሁኝ እነሱን ካንተ ጋር ምናብላላችሁ ይሆናል እስኪ ዛሬ ለየት ባለ ፎርማት ከባክግራውንድ ሳይሆን ከቁርአን እንጀምር እስኪ ما هو القرآن القرآن ምንድነው እስኪ خير بسم الله الرحمن الرحيم رب اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي ያው ቁርአን ምንድነው በጣም ያስፈራ ጥያቄ ነው በጣም ከባድ ጥያቄ ነው የትልልቆችም ርዕስ ነውና ያው እንደኛ ምናልባት ካሉ የተወሰኑ ጤላዎች ምናምን ተነስተን ፕላስ ደግሞ ያው ትልልቆቹ ሲሉ ከሰማ ነው ከዛ ደግሞ ያው ቁርአን በገባልክ ያው ለማውራት ያህል የመጀመሪያው ቁርአን ያው ከኮንቴንት አንፃር ማየት እንችላለን ከቁርአን ከጋያ አንፃር ልናየው እንችላለን ምናምንና ሞር በሲጥ ለማድረግ ያህል
አላህ Subhanahu Wa Ta'ala ያው ምድርና ሰማይን ፈጠረ ሰው እንትን ከዛ በኋላ ያው የሰው ልጅ ፈጠረ ለሰው ልጅ ለሚያስፈልጉ ቁልነ ቢጡ ሚንሃ ጀሚዓ ያቀድል ያለክ ወረዱ ከተባሉ በኋላ ማለት ነው ከዛ ውስጥ የምትፈልጉት ነገር በሙሉ የሚያስፈልጋችሁ ነገር በሙሉ ምድር ተሸክማ ያቀለችና ወደዛ ወረዱ ተባሉና ከዛ ያው አላህ የሰው ልጅ የሚባል ነገር መፍጠር ፈለገ አይደል وقال ربك للملائكه اني جاعل في الارض خليفه قالوا اتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال اني اعلم ما لا تعلمون يالا ታሪኩን እናቀዋለን ሶ ይሄን ራሱ የምናገኘው ከቁርአን ነው in fact so ከዛ የሰው ልጅ የሚባል ነገር ተፈጠረ የሰው ልጅ የሚባል ነገር ከአባቱ አደም ጀምሮ ተፈጠረ ሶ የሰው ልጅ ሱላላ ቀጠለ ማለት ነው ዛው በዛች ሚስቴክ ያላህ Subhanahu Wa Ta'ala በአላህ ያላህ ቀደር ሆኖ ነብዩላህ አደም አለይሂ ሰላም እና እናታችን ሐዋ አለይሃ ሰላም በሰሩት ሚስቴክ ወደ ምድር መጣን ከዛ በኋላ ያው ምድርን የተኸዝናሁ ምንድነው ወጣነን መኖር ጀመርን ከዛ በኋላ የሰው ልጅ እየሰፋ ይመጣል ነው አይደል ናቹራሊ እኮ እንደዛ ነው የሆነ የመጣው እየተባዛ እየተዋለደ እንትን እያለ ምናምን እያደገ መጣ እያደገ ሲመጣ የሰው ልጅ ለመኖር ያው የሰው ልጅ ከምን እንደሆነ ኮንስትራክት የተደረገው ይሄም በጣም ወሳኝ ፖይንት ነው ከጀሰድ አለው ሰውነት አለው ማለት አቅል አለው ከዛው ደግሞ ሩህ ደግሞ አለው ቁል ሩሁ ሚን አምሪ ረቢ ምንለው ማለት ነው ሶ አላህ Subhanahu Wa Ta'ala አላህ ጀነት ላይ እንኳን እየፈጠረው አደምን ሰውነቱን ግን ከየት ነው የፈጠረው ከአፈር ነው የፈጠረው አፈር የምድር እንትን ሩህ ግን ቁል ሩሁ ሚን አምሪ ረቢ ወነፈخت فيه من روحي ነው አይደል فقعوا له ساجدين ሶ አላህዊ ነው ሰማያዊ ነው አናቆም ከምን አስሉ ያው ብዙ እንትኖች ቢኖሩም አስሉ ምንድነው ሰማያዊ ነው ሩህ ኮንሴፕቱ ራሱ ሰማያዊ ነው አይደል ሶ غذاء ከየት ነው ከምድር ሰውነታችን የሚበላው ከምድር ነው አይደል አትክልትም በላም ስጋም በላም ምንም ከምድር ነው ሩህ ደግሞ ከሰማይ ነው غذاءውን የሚያገኘው ሶ አንድ ይሄንን ማሳንት ይችላልን የሩህ ቀለብ ነው ሁለተኛ ነገር ማሳንት እንችላለን ኦኬ ሰው ልጆች ከመጡ በኋላ እየተባዙ እየሰፉ ሲመጡ ኢንሂራፍ ይጀምራል አላህን መርሳት ይጀምራል አይደል የሰው ልጅ አላህን መርሳት ይጀምራል የራሱን ሎካል ህጎች ማውጣት ይጀምራል የተለያዩ ነገሮችን ማምጣት ይጀምራል ሶ አላህ ግን ሲልከን ወደ ምድር አለስቱ ቢረቢኩም ተብለን ነበር ማለት ከንት ላይ ሰብስቦ አለስቱ ቢረቢኩም ካሉ በላ አይደልኛ በላ ብሏል የሁላችንም ሩህ በላ ብሎ ነው የመጣውና ከዛ በኋላ ግን ይሄንን ሂዳያ ወይም ደግሞ ሁዳ የሚባለውን ኮንሴፕት የሰው ልጅ እየረሳ ይመጣል በጊዜ ሂደት በመናምን የተለያዩ ነገሮች የተጫጫኑት ሚስ ያደረገ ይመጣል ሶ አላህ ለዚህ ምንን ይልካል አንቢያን ይልካል አንቢያ ሙርሰሎችን የሚያስነሳው ከሰው ልጆች መካከል ወደ ምን ለመመለስ ነው ማለት ያከውመና አጂቡ ዳኢ አላህ ወአሚኑ ቢሂ ይغفر لكم من ذنوبكم ይሄን ለማለት የሚነሱ ሰዎች አሉ የአላህን ጥሪ ተቀበሉ አላህ ነው ጌታችን የሚለውን ነገር ሁሌ ለሰው ልጆች ሪማይንድ የሚያደርጉ መመለክ የሚገባው ምድር ሰማይን የፈጠረው ብቸኛ አካል አላህ ነው የሚለውን ለማስረዳት አንቢያዎችን ያስነሳል አንቢያ ሙስሊሖች ደግሞ የነሱን ደርብ የሚከተሉ ዑለሞች ሙስሊሖች ሙጀዲዶች ምናምን በዚህ ሲያቆስ ነው የሚመጡ ናቸው ለዚህ ደግሞ አንቢያዎችን ሲልክ ብዙ ጊዜ ከምን ጋር ይልካቸዋል ከሙስሐፍ ጋር ነው የሚልካቸው ከሱ ከሆነ ዳይሬክት ሜሴጅ ጋር አብሮ ይልካቸዋልና አላ ወህዋ የአንቢያዎቹ ቅድም ያላቸው የሙርሰልና የአንቢያዎቹ አለቃ ቁንጮ ማናቸው ነብዩ አለይሂ ሰላቱ ወሰለም ነብዩ አለይሂ ሰላቱ ወሰለም ደግሞ የነኩት ሁሉ ደግሞ ቁንጮ ነው አይደል ኡማ የኛን ኡማ ነኩት ምን ሆነ የኡሞች ቁንጮ ማለት ኩንቱም ኸይረ ኡመቲ اخرجت للناس تأمرون بالمعروف ከዛ ደግሞ ከኪታብ ደግሞ ቁርአንን ነኩት ቁርአን እሳቸው ላይ ነው የወረደው ማለት الروح الامين ጅብሪል አለይሂ ሰላም ይዞት ከለውህ المحفوظ ከነብያችን አለይሂ ሰላም ጋር ደረሰው ከዛስ ቁርአን ደግሞ የሁሉም አለቃ ሆነ ከዛ በፊት ያሉትን በሙሉ ሻሪ ሆኑ ዶሚናንት እንዲሆን ኃያል እንዲሆን ሆኖ መጣ ሶ ቁርአንን በዚህ ፍሬም ውስጥ ስንረዳው ከሰው ልጆች ታሪካዊ መጣጥ ጋር አብረን ስንረዳው በጣም ሞር ሴንስ የሚሰጥ ይመስለኛል አጂብ በጣም ደስ የሚል አገላለጽ ነው ማለት ቁርአን ማለት ሰው ልጆች ወደ መጡበት ቦታ ወደ ጀነት እንዲመለሱ ጋይድ የሚያደርጋቸው ነው በቃ ሂዶ ወስዶ የት ነው የሚወስድህ ሰው ጀነት ነው የሚወስድህ ወደ ነበርክበት ቦታ በጣም ደስ የሚል አገላለጽ ነው ይሄን ቁርአን ግን በትክክል ተረድተናል አሁን ባልከው ሴንስ ማለት ለምን እንደወረደ ከየት እንደወረደ ምን ዓላማ ማሳካት ነው ይፈልግ የተረዳነው አይመስልኝም አይደለ ስፔሻሊ ወጣቱንም እናነሳለን ኢንሻአላህ ግን እንዳጠቃላይ እስኪ ምትለን ነገር ካለ ኸይር ያው ይመስለኛል አናናራችን ነው ይሄን የሚናገረው
ኖት የሆነ እንትን ምናምን አይደለም የሚፈልገው በቃ ይሄ ዋቂዓችን ይናገራል ምን ኖሮ ቁርአናዊ ነው ወይስ ቁርአናዊ ያልሆነ ነገር ነው ምናልባት ቅድም ያነሳነው ላይ ቁርአንን ከጋያ አንፃር ግን ከተመለከትነው ትልቁ ፖይንቱ አላህን ማሳወቅ ነው ትልቁ ፖይንቱ የሰው ልጆች ጌታቸውን እንዳይረሱ የፈጠራቸውን ያላቃቸውን በሰውነት ያከበራቸውን ፈጣሪ እንዳይረሱ ነው አይደል አላህ Subhanahu Wa Ta'ala የሚጠቀመው የዳኢራ ኮንሴፕትን ጋገም ዳኢራ ነው በዚህ የተለያዩ በአርጊውመንት አንዳንዴ ውስጣችን ያለውን ስሜታችን በመነቅነቅ ራሱን ያስተዋውቀናል አንዳንዴ የሱን ኃያልነት አያዎቹን በመናገር هو الله الذي لا اله الا هو الرحمن الرحيم الملك القدوس السلام المؤمن المهيمن العزيز الجبار المتكبر እንዲህ ያለ የአላህ Subhanahu Wa Ta'ala ሲፋ ባህሪውን ስሞቹን በመንገር እንትን ያደርገናል አንዳንዴ ኃያልነቱን ይነግረናል ለምሳሌ አንዳንድ መንግስታት የበላይነታቸውን አቅማቸውን ምናምን ፓወራቸውን ለመናገር ምን ይላሉ ያው ሬብሊኖችን ወይም ደግሞ አመጾችን እንዴት ክራሽ ማድረግ እንደቻሉ ሰክሰስፉሊ ምናምን ይናገራል አላህ Subhanahu Wa Ta'ala ወሊላሂ المثل الاعلى አቅሙን ፓወሩን አዚዝ ቃዲር على كل شيء መሆኑን የሚያሳይ በማን ወኢላ ثمود اخاهم هودا አንድ ሶስተኛው በሚያክለው ሂስትሪ ማለት ነው ይነግር አንድ ሶስተኛው ቁርአን ሂስትሪ ነው ምን ነው ለዛ ነው አይደል ፍልት ለቀድ ካነ ኦፍ ካሜራ ያወራን ነበረች እንትና ለቀድ ካነ في قصصهم عبرة لأولي الألباب ما كان حديثا يفتر إيه بنبياتنا عليه السلام እጅ ያለው ይሄ ሐዲስ ይፍታራ አልነበረም ለዛ ነው እኮ አይደል እንትሮች ቻሌንጅ ሊያደርጉ መጥቷል የመካ ሙሽሪኮች ምናምን ነገር ሶስት ነገር እንጠይቀሃለን ከእንትኖች ጋር ኤሊቶች ጋር በመሄድ ያው እነዚህን ኡሚይን ስለሚሏቸው ምንም የሚያውቁት ነገር የለም ስለሚሏቸው ያ ሙዕጂዛ ነው ራሱን የቻለ ሰፊ ቶፒክ ነው ግን ምንም የሚያውቁት ነገር ስለሌለ መዲና ሄደው አይሁዲ ኤሊቶች ሰጧቸው አይደል እነዚህ ሶስት ነገሮች እንደ ፊልተር ማድረጊያ ናቸው ምናምን ያው እንትን እንላለን አይደል ቤዝና አሲድ የሚለየው ምናምን ብለን እንትን ማለት ሶ ይሄ ፊልተር ማድረጊያችሁን እንስጣችሁ ብለው ሰጧቸው አይደል አንደኛ ያው ስለ እንትን ጠይቁት ስለ ዙልቀርነይን ጠይቁት አሏቸው ሁለተኛ ስለ አስሐቡል ከፍ ጠይቁት ሶስተኛ ስለ ሩህ ጠይቁት በጣም አይሁድ in generally they are evil smarts አይደል ሁለት መልስ ያለው ጥያቄ አንድ መልስ ከሌለው ጥያቄ ነው አብሮ እንትን አድርገው ኮምባይነር ጌጤቆት ስለዚህ القرنين كل ساعه له عليكم منه ذكرى لا مكننا له في الارض واتيناه من كل شيء سببات وعسبا يلا ነገራቸው انهم فتية امنوا بربهم وزدناهم هدى يلا مسلك اصحاب الكهف ነገራቸው ምናምን አይደል ነብያችን አለይሂ ሰላም የሱም ጋር شيء اني فاعل ذلك غدا ሌላ ራሱን የቻለ በጣም ቢዩቲፉል የሆነ ሌሰን ከቁርአን የምንወስደው ነው ሐያታችን ነው የምንመራበት ነው ሁሌም እንደምንለውና ከዛ ግን ሱረቱል ኢስራእ ላይ ደግሞ ወይስአሉነከ አን الروح قل الروح من امر ربي وما اوتيت من العلم الا قليلا يا ابن ادم ላይክ ማለት እንትን ፊላት አድርጉ ይሄ ምንድነው ኢንታይትልመንት አለና አይደል ብዙ ጊዜ በቃ ማለት አይኦ የሆነ ኤክስፕላኔሽን ያስፈልገኛል ስለ ሁሉ ነገር ማወቅ ይተበቀብኛል የምንለው ነገር አለና አላቅም አለ ማለት ያ وما اوتيت والله يعلم አለ እንደው ማለት ከአላህ ዒልም አንፃር የኛን ዒልም ሲቀመጥ والله يعلم وانتم لا تعلمون እዚህ ግባ የሚባል ዒልም አይደለም ነው ሶ ወደ እንትን እኔ ስመለስ እንደ ማህበረሰብ ኢንዲቪጁዋልስ ነው አይደል ምን ጀምሮ ኢንዲቪጁዋልስ እኛ አላህ እንደሚፈልገው እየኖርን ነው ወይ ከአላህ ምድርንና ሰማይን ከመፍጠር ፐርፐስ ጋር የሰው ልጅ ከማስገኘት ፐርፐስ ጋር ሙተናስቅ የሆነ ህይወት እየኖርን ነው ወይ ስፒሪቹዋሊ ያለን እንደ እንትናችን ኤቭሪ እንትና በሁሉም የህይወት ጃኒቦቻችን ላይ ያለ ማንነታችን ቁርአናዊ ነው ወይ ቁርአን የሰራው مجتمع ማለት ጂሉ القرآن الفريد ይላል አይደል صاحب الظلال ጂሉ القرآن الفريد الذي تلقى القرآن من يد رسول الله صلى الله عليه وسلم በቁርአን ተርቢያ ውስጥ ያለፈ ያን ጂል እንመልከተውና የኛን ትውልድ እንመልከት አረ ሩቅም ሄዳ አይተበቀብንም ገዛ وما أدراك ما خزة آية من آيات الله أدل زاري داي بقرآن وست بقرآن كتكوتا وست بقرآن تربية وست قرآن يتأتو يوانيوبت حقيقة قرآن ينورت النبي عليه الصلاة والسلام قرآن يمشي أدل قرآن يمشي تلك قرآن ناتشو هؤلاء ደግሞ እንትን ናቸው አይደል ትንንሽ ቁርአኖች የሚሄዱ ሰዎችን ፕራክቲካሊ የተመለከትንበት ነውና ከዛ አንፃር እንመልከተው ኮሚኒቲን ያችን ከኮሚኒቲ አንፃር እንመልከተው የፋሚሊ እንትኖቻችን ምናምን ከዛ አንፃር እንመልከታቸው ቁርአን ፋሚሊዎች አሉት አይደል ቤስት የሚባሉ የፋሚሊ ታሪኮችን አላህ Subhanahu Wa Ta'ala ያነሳል ኢነ አላህ አስጠፋ አደም ወኑሐን
وعلى إبراهيم وعلى إمران على العالمين ذرية بعضها من بعد والله سميع عليم يلا أنا سأل كذا فاميلياتشن كفاميلي كومبير نترك القرآن ينورنا لو لما كوميونيتي كوميونيتي بيست كوميونيتيዎች እናሳይቶናል አይደል ማለት አላህ Subhanahu Wa Ta'ala ስለ አንሳር የሚያወራውን ሄደን እንመልከት ስለ ሙሃጅር የሚያነሳው ሄደን እንመልከት ስቴት ስለ ስቴት ስታወራ ስቴት ቤስት ስቴት የነበረ አይዲያል የነበረ በሩ ነሙዘቹን ልጆችን አንስተዋል እንደው ሪቨርሱን ደግሞ እንመልከት እዛው ማለት قرية آمنة مطمئنة يأتيها رزقها من كل مكان فكفرت بأنعم الله فأذاقها الله لباس الجوع والخوف خوف ያለ እኛው የኛ እንትናችን የኛ ምንድነው ማህበራዊ ወይ ውቅራችንን በለው ከፈለክ ለየትኛው ይቀርባል እና የሚለው ስንመለከት በጣም መልሱን ሁላችንም ስለምናቀው ምናምን እንትን ማድረግ አይፈልግም አም ኦፕቲሚስት ይሄን ስል ፔሲሚዝም በሚገጫ ነው ይሄ ኔጌቲቭ በሆነ እንትን አይደለም ላይክ በቃ እንደ ማህበረሰብ ወድቀናል አልቆልናል በቃ መህዲንን ጠብቆር ምናምን አይነት ነገር አይደለም ግን መስራት ይተበቅብናል ቁርአን የሚፈልገውን አይነት ትውልድ ኮትኩቶ ለማውጣት ከኒ ካንተ ጀምረን እኛ ወጣት አካባቢ ነው ያለነው ወጣት ላይ እንሰራለን የሆኑ አካላት ቤተሰብ ላይ ይሰራሉ የሆኑ አካላት ምናምንና እንጂ በጣም ክፍተቶች እንዳሉ ፊት አደረጋል በጣም ደስ ይላል እዚህ የመሰለ ሞሽን ውስጥ ወደ ኋላ ለመለስና እስኪ ትንሽ ስላንተ እናውራ ሐሳቦችን ምን ቀጥለው ሆኖ ሳለ ግን ሁዘይፋ የትቀራ እንዴት ቀራ ከቁርአን ጋር እንታወቅ የሚለውን የተወሰነ ብናወራ ደስ ይለኛል ይሄን ሐሳብ የተወሰነ ሌሎች ቦታዎች አንስቼዋለሁኝ ያው ቁርአን ትውውቅ ይመስለኛል በጣም early I was lucky enough እንትን early ትውውቅ እንዲኖረኝ ከዛ ደግሞ የትውውቅህ ደግሞ በእናት እጅ ሲሆን የተለየ እንትን አለውና early ጀምሮ ቲላወተን በተወሰነ መልኩ የእንትን የማድረግ ምናምን ነገሮች ነበሩ ከዛ ደግሞ مركز ابن تيميه لتحفيظ القرآن الكريم كابتن زام القرآن ሞርዛን ሐፍዛን ሐፈዝኩት ተقريبا እስከ ሱረቱ ዩሱፍ አካባቢ ከዛ በኋላ ከወጣው በኋላ የተለያዩ ኡስታዞች ላይ ያው ዲል አማና ደግሞ የሁል ጊዜም ፌቨራይት ኡስታዛ ሁስኒያ ያስختመችኝ ኡስታዛ ናት ምናምንና በዛ መልኩ ቲላወተን በዛ መልኩ እንትን አድርገናል በህፍዝ ምናምን ነገር ከዛ በኋላ ግን ሜን እንትን ብዬ የማስበው ግን ቁርአንን ያው አላህ Subhanahu Wa Ta'ala ያው ፐርፐዝ ስንል ያው ሜን ዲሽና ምናምን ሳይድ ዲሽ ምንለው አለ አይደል ምግብ ላይ ሲቀመጥ ያው ዋናው ምግቡ አለ ከዛ ደግሞ ማባያዎች ምናምኖች አሉ ዋና ፐርፐዙ ቁርአን ሲወርድ ሊደበሩ አያቴ ወሊተዘከሩ አልባብ ሶና ወደ ተደብር ምናምን በተወሰነ መልኩ የቁርአን ትርጉም አላህ Subhanahu Wa Ta'ala ምን እያለ ነው ምን እያናገረኝ ነው እኔ ምን እያለኝ ነው ወደሚሉ እንትኖች ላስት 6-7 years ምናምን ነገር አልহামዱሊላህ ለካንተን ከመሳጂዶች ከተፍሲሮች ጀምሮ የተለያዩ የተፍሲር ፕሮግራሞች በተለያዩ ኡስታዞች ምናምን ላይ አልহামዱሊላህ እነዛ ነገሮች ይመስሉኛል በተወሰነ መልኩ ያው ቁርአንን እንድንቀምሰው የሚያደርገን ምናምንና ከትልልቆች ጋር መዋል ትልልቅ ኡስታዞች ሙረቢዎች አጠገብህ መኖር ቁርአንን ሲኖሩት ማየት ምናምንና እኔ ሐቂቃ አሁን ድረስ እንትን ቁርአን ተፈስሯል አይደል አሁን ድረስ የሚዘመን እኔ ከሰሃባ ኢላ የውሚና هذا እየተፈሰረ ነው ምናምን ግን ቤስት ተፍሲር ለቁርአን ማለት በህይወት የተፈሰሩ ተፍሲሮች ናቸው አይታቸው ከሆነ በተግባር ማለት ነው በተግባር የተፈሰሩ ተፍሲሮች ናቸው ኖት ይሄ በሂብር እና በወረቅ ላይ ምናምን በኩቱቦች ምናምን አሸብርቆ ያሉ አይደሉም በመሬት ላይ በመኖር ውስጥ ማለት አንዳንድ የቁርአን አያዎች ቦታው ላይ ካልሆነ አይገቡህም ወይም ደግሞ ብዙዎቹ እንደዛ ናቸው በሐቂቃ ማለት የአንቢያን ሚሽን ይዘ የሙስሊሞችን የሙስሊህነት ሚና ከሌለ በስተቀር ቁርአን ላንተ የሚያስፈልግህ ምናልባት ወግሲሉ እንትን ምንድነው وجوهكم وايديكم الى المرافق ምናምን ሊሆን ይችላል በቃ ወይ የሆኑ አህካሞች ፓርቱ which is ከቁርአን በጣም ትንሿን ፓርት የሚይዘው ፓርት ሊሆን ይችላል አንተ የሚያስፈልግ እንደ ሙስሊህ ግን ስትሄድ ግን አላህ ያጽናናሃል ቁርአን ውስጥ አላህ Subhanahu Wa Ta'ala ይበሽሩክ ደግሞ ተስፋ ይሰጣል እንትን እንዳትል ያደርጋል ተስፋ እንዳትቆርጥ ያደርጋል ምናምን ነገር ግራ ይገባህን ነገር ግልጽ ያደርግልሃል አላህ Subhanahu Wa Ta'ala እና ቁርአንን ያው እንደተንቀሳቀስከው በእንትን ልክ ነው በያስባለሁኝና በኑሮ ሂደት ውስጥ ሊተምኪን ይዲልላህ በመታደርጋቸው እንቅስቃሴዎች ውስጥ ያው በሐረካ በዳዕዋ እንቅስቃሴዎች ውስጥ ይመስለኛል የቁርአን ለዛ ምናምን የተገኘ የሚሄደው በተለይ ደግሞ ትልቆች ስር ስትሆን በጣም አሪፍ እዚህ ጋር አንድ መብረቃዊ ጥያቄ ልጠይቀ ሁዘይፋ ያለ ቁርአን ማን ነው
أو بلنا اللاد الكمن نشا لك غاية القرآن ود الله سبحانه وتعالى ودم درسي لك الله تعالى سلا راسو ينقره وسن يستوقع أنه تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وهو الذي خلق الليل وهو الذي جعل الشمس وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد الشكر أو عباد الرحمن إن في خلق السماوات والأرض اختلاف الليل والنهار لآيات الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلق ማለት الله سبحانه وتعالى ራሱን ነው የሚነግረህ ራሱን ነው የሚያስተዋውቅህ ምናምንና ከዛ ያው ምናልባት ጥያቄህን ሪሼፕ ለማድረግ ያህል ኮዛይፋ አላህን ባያቅ ማን ነው የሚሆነው ምክንያቱም በቁርአን ውስጥ ነው እንትንን የምታገኘው ይሄን ሀዲ ያገኘው በቁርአን ውስጥ ነው ሰው የሆንከው አለበለዚያማ ምንድነው ኢንሁም ከልአንዓም በልሁም አضل እንደ እንስሳ ናቸው ወይም ደግሞ ከዛም ይብሳሉ ነው አይደል አላህ Subhanahu Wa Ta'ala የሚለው መሰል አያናነር ሲስተም ይከተሉ ወንድም እህቶችን እንመለከታለን እናምና ሶ በተወሰነ መልኩ ቤዚክ አሁን የእንትን የላይፍ ኮንትራዲክሽን የለብኝም ምናምን በያስባለውና ይሄንን ደስተኛ የሆነ ህይወት እመመራው በተወሰነ መልኩ አሁንም ቁርአን አውቀናል ይያልን አይደለም አይደል እኛ ቁርአንን ለማወቅ የምፈልግ ወንድሞች ነን ግን ቁርአን ለማወቅ በምንሄድበት ሂደት ውስጥ በቀመስናት ነገር ግን ይሄ መናገር እንችላለን ማሻአላህ ስለ ወጣቶች እናንሳሽ ከመጨረሻ ላይ ይሄን ሐሳብ አንስተን ብንቋጨው ደስ ይለኛል ወጣቶች ላይ መስራት በጣም ኢምፖርታንት እንደሆነ ያወራሉና ከቁርአን አስተምሮ ስለ ወጣቶች ብዙ የሚለን ነገር አለና አጠር አድርገን ወጣቶች ላይ መስራት ምን አይነት ፋይዳ አለው ከቁርአን ፐርስፔክቲቭ ብናነሳው ደስ ይለኛል خير ከቁርአን ፐርስፔክቲቭ ያው አላህ Subhanahu Wa Ta'ala ያው እንትን ከሰጣቸው ኒዕማዎች ለሰው ልጅ ብዙ አይነት ኒዕማዎችን ሰጥቷል ከሰጣቸው ኒዕማዎች መካከል ጊዜ አንዱ ነው ከጊዜ ውስጥ ደግሞ ይሄ የወጣትነት ጊዜ ደግሞ ስፔሲፊካሊ እንትን ነውና ይሄ ምንድነው ቪአይፒ የምትለው አይነት እንትን ነው ሶ very important time ነው ሶ ይሄ very important time ወይ ቪቪአይፒም ከፈለክ ያ ቪአይቲ በለውና ይሄን ታይም አላህም ይፈልገዋል ሌላም ሁሉም አካል ይፈልገዋልና ሶ ከዚህ አንፃር ስንመለከተው አላህ ያደረገው ኒዕማ ላይ ሁሉም ኒዕማ ዘካ አለው አይደል ማለት ሁሉም የሰጠው የገንዘብ ዘካ አለው የዒልም ዘካ አለው የእውቀት ዘካ አለው ምናምን እንደምንለው ሁሉ የጊዜ የጉልበት ምናምን ደግሞ ዘካ አለው ከዛ ደግሞ ይሄ ደግሞ ምን አሹድ የምትሆን ይሄ ምንድነው ካፓሲቲ የሚያድግበት ወይም ደግሞ ኢነርጂ አቅም ምናምን የሚኖርበት ታይም ላይ ደግሞ ታሪክ እንድትሰራ ይጠብቃል አላህ Subhanahu Wa Ta'ala እንድትሰጠው ይፈልጋል አይደል الله اشترى من المؤمنين انفسهم واموالهم بان لهم الجنه سو الله بجنه لسته انت እቺ ማትረባ ጊዜህን ስጠኝ ሊትራሊ ማትረባ ጊዜያት በሐቂቃው ካየነው ኮመላኺ ወይነ الآخرة ለهي الحيوان እንደሚለው ማለት ነው የምትኖሩት እዛ ነው ይሄ ምንድነው ትሬደር ነው ለመኖር ያሟሟቀት ነው ማለት ነው ዱንያ እንደኮ እንደዛ ናት አጂዘቱ በኒ እስራኤል እኮ ተናግረዋለች አይደል ከዛ ቤት ይሰራሉ ምናምን 60 ዓመት 70 ዓመት እንዴት ነው በቃ በ60 ዓመት ምናምን መናቀው ታሪክ ነውና ሶ ይሄን ማንሳት እንችላለን ሌላ አላህ Subhanahu Wa Ta'ala ቁርአን ላይ የጠቀሳቸውን ሸባቦችን ማንሳት እንችላለን እና አላህ ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ በጌታቸው ያመኑ ለሱ ሚሽን የተንቀሳቀሱ ከዛ ወዚድናሁም ሁዳ ደግሞ ቅናቻን ደግሞ የጨመረላቸው አካላት ብሎ አላህ Subhanahu Wa Ta'ala ያነሳልና አሸባብ የትኛውንም ኢዲዮሎጂ የትኛውንም አይነት ሐሳብ ምድር ላይ ያነገሱ ያርከሱ ወጣቶች ናቸው ስለዚህ ከዚህ አንፃር ስንመለከተው አላህ Subhanahu Wa Ta'ala ምድር ላይ ቁርአን ላይ ሰብስቦ የሚነግረንን ሚሽኖች አላህ ምድር ላይ ምንድነው የምትፈልገው ያ ረብ ብለን እንጠይቃለን ያ ረብ ይሄን ምድር ፈጠርክ ሰማይ ምድር ከውስጧ ደግሞ መሬቷን በሳህና ውሃን አወጣ ከዛ የማዕድን አይነት በአይነት አወጣ ይሄን ሁሉ ያደረከው ያ ረብ ሊማታ እንዳልናደ ሊማታ لتعبدوني ولا تشركوا بي شيئا ነው አይደል አንዱና ትልቁ ምሽት ከዛ ተስቀደም ኸሊፋ ሆናችሁ ምድር እንድታደርጓት ከዛ ደግሞ ምድር እንድታለሙት ነው እኔ ይሄንን ምድር ሁሉ የፈጠርኩበት ዓላማ ይሄ ነው ብለው ይነግረናል ከዛ ደግሞ እነዚህ ሙስሊሞች ደግሞ የተለየ ሚሽን ይሰጣቸዋል አይደል ምድርን አልማት ምድርን አስተካክሏት ከፈሳድ ኮራፕሽንን ታገሉ እንትን በሉ ምናምን ነገር ሰው አላህ አይ መጨረሻ እንትን ይልካል አድርገውና ወልተኩም ሚንኩም ኡመቱን يدعون الى الخير ويأمرون بالمعروف وينهون عن المنكر እስከዚህ ያለውን አያ ከመጀመሪያ ነው
ማለት ወልተኩም ሚንኩም ኡማ ከናንተ ውስጥ የሆነች ስብስብ ትኑር ነው አይደል يدعون الى الخير ወደጥ በጎ ነገር የሚጣሩ ወእምሩና ቢልማዕሩፍ በበጎ የሚያዙ ወይንሃውና ዐኒል ሙንከር በመጥፎ ደግሞ የሚከለክሉ ናቸው በመጥፎ መከልከል ማለት ነው በመጥፎ መከልከል ማለት እኮ እንትን ብቻ አይደለም ማለት የሆነ ማይክ ይዘህ ምናምን ማውራትን ብቻ አይደለም ማለት እኛ ስለምናነሳነሰው ብዬ ነው እኔ በመጥፎ መከልከል የሚመስለኝ ፓወር ነው ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ተረጎሙት አይደል ለፍ እንትን መራሚንኩም ሙንከራን فليغيره بيده የት ምንድነው ፓወር እኮ فإن يستطيع ካልቻለ ሶ فبلسانه ولا يستطيع فبقلبه ذلك اضعف الايمان ማለት ነው ፓወርፉል ሆነ ሐሳብ ፓወርፉል መሆን አለበት ከሌሎች ሐሳቦች ጋር ሜዳ ላይ ገጥሞ ያላህ ሐሳብ ነው ማለት በሁዳ القرآن ነው የምታወራው አይደል ያ ሐሳብ እንዴት ብሎ ነው የሆነ ሰማን የሚባል ሰውዬ በሆኑ ላይብራሪ ሼልፎች በእንትን ብሎ ምናምን ከወለደው ሐሳብ ጋር እንዴት ነው እንትን ሊያደርግ የሚችለው ዶሚናንት ሆኖ መውጣት መቻል አለበት የሰው ልጆች ምድር ላይ በሚሰራው ሰዎች ላይ በሚሰራው ሚራክልም የበላይ ሆኖ መውጣት መቻል አለበት ቁርአን የወረደበት ሶሳይቲ የበላይ መሆን መቻል አለበት ይሄን ለማድረግ የሚሰሩ ሰዎች አያውን የመጨረሻ ፓርት ነው ፈኡላኢካ አለና እነሱ ማለት ሁም ነው መኪኔ ፈኡላኢካ ሁም እነርሱ ናቸው አረብኛ ላይ ታውቃለህ አይደል ማለት እርሱ ብቻ ናቸው ሁሙል ሙፍሊሁን ነፃ የሚወጡት ማለት እነዚህ ናቸው ይሄን ለዚህ ዓላማ ለዚህ ኮራፕሽንን ለማስወገድ ማዕሩፍ እንዲስፋፋ የሚሰሩ ድህነትን ለማስወገድ እንደ ማህበረሰብ የበላይ እንድንሆን የሰው ልጅ በሰላም በደስታ በሐሴት ምናምን እንዲኖር የሚያደርጉ ለዛ የሚለፉ ሰዎች ብቻ ናቸው ሙፍሊሁን እነዚህ ሚሊ ወጣቶች ነው የሚሆኑት ኦር በወጣትነት ጊዜ የተሰሩ ሰዎች ነው የሚሆኑት በዚህም ደግሞ እነሱ ላይ መስራት አስፈላጊነቱ በዛው ልክ ነው የሚለውን ሐሳብ ወስደናል ያለን ሰዓት እንዳለቀ ከካሜራ ጀርባ ያሉ ባለሙያዎች እየነገሩኝ ነው እንጂ በጣም ብዙ ሐሳብ ለማንሳት ፈልጌ ነበር አጅዋ ኢንሻአላህ በሌሎች ፕሮግራሞች እንደምንገናኝ ተስፋ አደርጋለሁ ኢንሻአላህ ተከበራችሁ ተመልካቾቻችን በጣም ደስ የሚሉ ሐሳቦችን ሰፋፊ ሐሳቦችን ጥልቅ እይታዎችን ከዛሬው ፕሮግራማችን እንደወሰዳችሁ ተስፋ እናደርጋለን ወንድማችን ሁዘይፋ በጣም ደስ በሚል አገላለጽ ስለ ቁርአን ጥሩ ወጎችን አውግቶናል ኢንሻአላህ ተጠቀሙበት ዘንድ ምክራችን ነው ወደ ተግባር የሚቀየሩትን ነገራቶች ወጣቶች ላይ መስራት ተርቢያ በጣም ብዙ ሐሳቦች አንስቷልና ኢንሻአላህ ወደ ተግባር ምናወርድ አድርገን የዛሬ ፕሮግራማችንን እዚህ ላይ ለመቋጨት ተገደናል ውድና የተከበራችሁ ተመልካቾቻችን እንደዚህ ረመዳን እንድንመስል ያደረጉን ቡኻሪ ብራንድ ኮሌክሽኖች ናቸው በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ